ብዙዎቻችን ብዙ ጊዜ ለፈተና ስንቀመጥ የመጨነቅ የመረበሽ እና የፍርሃት ስሜት ይሰማናል። በዚህ ምክንያት ውጤታችን ዝቅ ይልብናል። በዚህ ቪዲዮ እንዴት አድርገን አሉንታዊ ስሜቶችን አሸንፈን ውጤታችን የምናሻሽልበት ስልቶች ምናየው ይሆናል። እስከ መጨረሻ ተከታተሉኝ። የምናየው ስልቶች በሳይንሳዊ ጥናት የተረጋገጡና ሊተገበሩ የሚችሉ ናቸው። በቪዲዮ መጨረሻ ደግሞ ብዙዎቻችን ስንሸወድበት የነበረ አንድ ተረት ውሸት መሆኑን ማሳያችሁ ይሆናል። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩ። አንደኛ ስልት የአእምሮን ጭነት ማቅለል። ፈተና መስራት ከመጀመራችን በፊት ሊረሱ የሚችሉ ፎርሙላዎችን፣ ኒሞኒክሶችን በፈተና ጀርባ ወይ ደግሞ በረቂቅ ወረቀት ላይ መጻፍ። ምክንያቱም እነዚህ ስናደርግ የአእምሮአችን ጊዜያዊ መረጃ ማከማቻ ወይም ወርኪንግ ሚሞሪ ክፍል ነፃ እናደርጋለን። አእምሮአችን በአንድ ጊዜ መያዝ የሚችለው ውስን ነው። እነዚህ አስቸጋሪ ነጥቦችን ወረቀት ላይ ስናወርድ አእምሮ ሌሎች ከባድ ጥያቄዎችን ሲተነትን ተጨማሪ ሸክም እንዳይሆንበት ይረዳል። በዶክተር አይሌን ቤንድሊ እና በዶክተር ሲያን ቤክሎክ በተደረገው ጥናት ፈተናው እንደተሰጠን በመጀመሪያዎቹ 2 ደቂቃዎች ውስጥ እነዛን የሚጠፉብንን ፎርሙላዎችን፣ ነጥቦችን በማስታወሻ ወረቀት ወይም በፈተናው ጠርዝ ላይ በመጻፍ ስናስቀምጣቸው መረጃውን ከደካማው የአጭር ጊዜ የማስታወሻ ላይ አውርደን በቋሚ ቦታ ላይ አስቀመጥነው ማለት ነው። ይህ አእምሮአችን ነፃ ቦታ እንዲኖረው ያደርጋል። እንደዛ ሲሆን ደግሞ የአእምሮአችን ሴንትራል ኤክዚኪዩቲቭ ክፍል ሙሉ አቅሙን ጥያቄን በጥንቃቄ ለማንበብ፣ ትንታኔ ለመስጠትና ከረጅም ጊዜ መረጃ ማከማቻ ወይም ደግሞ ከሎንግ ተርም ሚሞሪ ላይ መረጃውን ለማውጣት ይጠቀምበታል። ይሄ ማለት ለሴንትራል ኤክዚኪዩቲቭ ስራ ያቀልለታል ማለት ነው። ሁለተኛ ስልት ጥያቄን በሁለት ዙር የመስራት ስልት። ጥያቄዎችን ሲሰሩ በቅድመ ተከተል ለመስራት አትሞክሩ። አንደኛ ዙር ፈተናውን በፍጥነት እያያችሁ እርግጠኛ የሆናችሁትን ጥያቄዎች ብቻ ሙሉ በሙሉ መልሱ። ትንሽ የከበዳችሁን ጥያቄዎች ምልክት አድርጋችሁ እለፉ። ሁለተኛ ዙር የመጀመሪያ ዙር ስንጨርስ ወደ አስቸገራችሁና ከበድ ያላችሁ ጥያቄ ተመለሱ። ምክንያቱም እርግጠኛ የሆኑባቸውን ጥያቄዎች ቀድሞ መስራት በራስ መተማመንን ይጨምራል፣ ጭንቀትንም ይቀንሳል። ከሁሉ በላይ ደግሞ አእምሮአችን በስተጀርባ በራሱ መንገድ እንዲያስብ ያደርጋል። በኮንሺየስ ማይንዳችሁ ቀላል ጥያቄ ላይ ስታተኩሩ ንዑስ አእምሮአችሁ ድም ምልክት አድርጎ ላለፉት ከባድ ጥያቄ በራስ መንገድ መፍትሄ መፈለግ ይጀምራል። በዶክተር ባርባራ ኦኪሊ የተደረገ ጥናት በዚህ ስልት ፈተናን ስትሰሩ ቀጥተኛ ትኩረታችሁን ከከበዳችሁ ጥያቄ ላይ ስታነሱ ንዑስ አእምሮአችሁ ያንን ጥያቄ እንዲተነትን እድል ትሰጣላችሁ። እናንተ በንቃተ አእምሮ ቀላል ጥያቄ ስትሰሩ ንዑስ አእምሮአችሁ ከዚህ በፊት ካነበባችሁት ሰፊ መረጃዎች ጋር ለመገናኘት በስራ ላይ ይቆያል። በሁለተኛ ዙር ወደ ጥያቄ ስትመለሱ መልሱ በድንገት ግልጽ ይሆንላችኋል ወይም መጀመሪያ ያልታያችሁ አዲስ ነገር ይመጣላችኋል። ሶስተኛ ስልት ድንገተኛ ፍርሃትን መቆጣጠር። በፈተና መሃል ድንገት የመደንገጥ፣ የመጨነቅ ወይም አእምሮ ባዶ የመሆን ስሜት ከተሰማችሁ የሰውነቶ የመከላከል ወይም የመሸሽ ፋይት ኦር ፍላይት ሆርሞን ነክቷል ማለት ነው። ይህ ደግሞ የማዘዝ አቅም ያለው የአእምሮ ክፍል ፕሪፍሮንታል ኮርቴክስ ስራ ያግደዋል። ይህንን ለማስተካከል ቦክስ ብሪዚንግ የተባለው የአስተንፋስ ዘዴ ይጠቀሙ። ይህ ማለት ምንድነው? በአፍንጫችሁ ለ4 ሰከንድ ወደ ውስጥ በጥልቀት ተንፍሱ። አየር ሳታወጡ ለ4 ሰከንድ አፍናችሁ ያዙ። በአፋችሁ ለ4 ሰከንድ አየሩን ሙሉ በሙሉ ወደ ውጭ ተንፍሱ። አየር ሳትወስዱ ለ4 ሰከንድ ቆዩ። ይህንን 4 ጊዜ ደጋግሙት። ምክንያቱም ይህንን አስተንፋስ የቫገስ ነርቭን በማነቃቃት የልብ ምትን ያረጋጋል፣ ጭንቀት ሆርሞንን ይቀንሳል፣ ወደ መመዘኛው የአእምሮ ክፍል የደም ዝውውር እንዲመለስ ያደርጋል። አራተኛ ስልት የንቃት ማሳደጊያ ስልት ወይ ደግሞ ሳይኮሎጂካል ሳይ። በፈተናው አጋማሽ ላይ የማስታወስ አቅም የመቀነስ፣ የመዘንጋት ወይም የመደከም ስሜት ከመጣ በስታንፎርድ ዩኒቨርሲቲ የነርቭ ሳይንቲስቶች የተመሰከረለት ይህንን ዘዴ ተጠቀሙ። በአፍንጫችሁ 2 ፈጣን ትንፋሾችን ውሰዱ። መጀመሪያ በጥልቀት ቀጥሎም ሳታቋርጡ ሁለተኛ አጭር ትንፋሽ በላዩ ላይ ይውሰዱ። በመቀጠል በአፋችሁ በረጅም እና በዝግታ ወደ ውጪ ተንፍሱ። ይህንን 1 ወይም 2 ጊዜ ማድረግ አእምሮ በፍጥነት በኦክሲጅን እንዲሞላ እና ንቁ እንዲሆን ያደርጋል። የባልባልና ስታንፎርድ ዩኒቨርሲቲ ዶክተር አንድሩ ሆርማን የ2023 ጥናት እንደሚያሳየው ሲክሊክ ሳይኒንግ ወይ ደግሞ ፊዚዮሎጂካል ትንፋሽ በፈተና ሰዓት የሚመጣውን ድንጋጤ ወዲያውኑ ለማጥፋትና አእምሮን ለማንቃት ከመደበኛ መሰላሰል
በላይ ፈጣኑ ስልት ነው ይላል። አምስተኛ ስልት መስመር ማስመርና ትክክል ያልሆኑት ኤክስ አድርጎ ማለፍ። ጥያቄዎችን በምትሰሩበት ሰዓት እንደ ኤክሰፕት፣ ኦልዌይስ፣ ኦንሊ፣ ኖት፣ ሞስት ላይክሊ የሚሉት ቃላቶችን መስመር አስምሩበት። እንደውም መልቲፕል ቾይስ ስትሰሩ ስህተት የሆኑ ምርጫዎችን በፊት ለፊቱ ኤክስ አድርጋችሁ እለፉ። ምክንያቱም መስመር ማስመር በትኩረት ማጣት የሚመጡ ስህተቶችን ያስቀራል። ትክክል ያልሆኑት ምርጫዎችን መሰረዝ ደግሞ አእምሯችን በቀሩ ትክክለኛ አማራጮች ላይ ብቻ እንዲያተኩር በማድረግ ስራ ጫናውን እንዲቀንስ ያደርጋል። ስድስተኛ ስልት ስለ መጀመሪያ ምርጫ ጠቃሚ እውነት ፈርስት ኢንትሪንሲክ ፋላሲ። ብዙ ጊዜ በመጀመሪያ የመረጥነው መልስ ትክክል ነው አትቀይሩ ይባላል። ነገር ግን በኮግኒቲቭ ሳይንስ በተደረጉ ጥናቶች እንደሚያሳዩት ተማሪዎች ጥያቄውን በደንብ ደጋግሞ አንብቦ መልስ ሲቀይሩ አብዛኛው ጊዜ መልሱ ከተሳሳተ ወደ ትክክለኛ ነው የሚቀይሩት። ስለዚህ ጥያቄውን በደንብ ካስተዋላችሁት መጀመሪያ የመረጣችሁትን ለመቀየር አትፍሩ። በሁለተኛ ዙር ፈተናውን ስታዩ መጀመሪያ ያልተገነዘባችሁት ፍንጭ፣ አዲስ ያስተዋላችሁት ነጥብ ወይ የተሻለ መብራሪያ ካገኛችሁት መልስ ለመቀየር አትፍሩ። በሳይንሳዊ ስታቲክስ መሰረት መልስን ስትቀይሩ ትክክል የመሆን እድሉ በሁለት እጥፍ ስህተት ከመሆን ይበልጣል። እንደውም መልሱን እርግጥ ሆነን ከቀየረን ወደ ትክክለኛ መልስ የመቀየራችሁ እድል 51%፣ ከልክ ወደ ስህተት የመቀየራችሁ እድል 25% እና ስህተት መልስ ወደ ስህተት የመቀየራችሁ እድል 24% ነው። ብዙዎቻችን ከትክክል ወደ ስህተት ቀይረን ያጣነው ነገር ስለምናስታውስ ነው። እውነቱ ያ አይደለም። ሁሌም ስኬት ይረሳል፣ ስህተት ግን አይረሳም። ለዛ ነው የመጀመሪያ ምርጫ አትቀየር የሚባለው። ግን በቂ ምክንያት ካላገኛችሁት ምርጫችሁን አትቀይሩ። ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ አድርጉ። ይጠቅማችኋል ብላችሁ ለምታስቡ ሰውም ሼር አድርጉ።